ጤና ይስጥልን ወደ ተመልካቾቼ እንደምን አላችሁ? ዛሬ ደግሞ አንድ ለየት ባለ ቪዲዮ መጥቻለሁ። ወጣት ሆናችሁ ከቤት ሆናችሁ የምትሰሩት በኦንላይን የሚሰራ ለየት ያለ ስራ ይዤላችሁ መጥቻለሁ ዛሬ። እስከዛሬ ብዙ የኦንላይን ስራዎች ሰምታችሁ ሊሆን ይችላል። እንደ ድሮፕ ሺፒንግ፣ አፕ ወርክ የመሳሰሉት በጣም ኢፈርት ሊጠይቁ የሚችሉ ነገር ግን ውጤታቸው በጣም አሪፍ የሆነ ብዙ የኦንላይን ስራዎች እስካሁን ሰርታችሁ ሊሆን ይችላል፣ እየሰራችሁም ሊሆን ይችላል። ነገር ግን አፕወርክ እና ድሮፕ ሺፒንግ ስናይ ትንሽ ቻሌንጅ ያደርጋሉ። አንደኛ ማርኬቱም ሳቹሬት እያደረገ ነው። ኢፈርት ይጠይቃል፣ የተለያየ ስኪል ይጠይቃል እዛ ላይ ኢንቮልቭ ለማድረግ። እንደገና ደግሞ ኤክስፒሪየንስም ይጠይቃል። ብዙ ሰዎች ቢድ እያደረጋችሁ ስለሆነ ስራ የምታገኙት ኤክስፒሪየንስ ይጠይቃል። እና በአሁኑ ለየት ያለች አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። ውፕ ዶት ኮም ይባላል ዌብሳይቱ። ምንድነው ዌብሳይት? የተለያዩ ኮንተንት ክሬተሮች የተለያዩ ስራ የሚያሰሩ ሰዎች እዛ ላይ ይመዘገቡና እናንተ ለምትሰሩላቸው ቪዲዮ ከቲክቶክ፣ ከዩቲዩብ፣ ከኢንስታግራም በተጨማሪ ኤክስትራ ክፍያ የሚከፍሏችሁ ዌብሳይት ነው። ኤክስፕሌን ለማድረግ በአጭሩ ቪዲዮን አሳያችኋለሁ። በመጀመሪያ የት መሰላችሁ የምትገቡት? ውፕ ዶት ኮም ብላችሁ ትገባላችሁ። እዚህ ጋር ስክሪኑ ላይ እንደሚታየው ውፕ ብላችሁ ጉግል ላይ ብጽፉ ይሄ ዘ ፈርስት ኦፕሽን እንደሚታየው ስታርት የቢዝነስ ለርን ኒው ስኪል ኤንድ ቢልድ ኔትወርክ የሚል ውፕ ቺን የመጀመሪያው ምርጫ ትመርጣላችሁ። ስትገቡ ሳይን አፕ ፔጅ ያመጣላችኋል። ኦልሬዲ እኔ ሳይን አፕ ስላደረኩኝ ነው። በጣም ኢዚ ነው። በጂሜል ብቻ ነው ሳይን አፕ የሚደረገው። ሌላ ኤክስትራ ነገር አይጠይቅም። ኢትስ ፍሪ ፎር ፍሪ ነው። ስራ የምትሰሩት በነፃ ነው። የሚከፈላችሁ ግን ለሰራችሁት ክፍያ ነው። ስለዚህ ይሄን ይመስላል ዌብሳይቱ። እንደምታዩት ይሄ ሜን ዳሽቦርድ ነው። ሜን ዳሽቦርድ ነው። እዚህ ጋር ሆም አለች፣ ሰርች በተን አለ፣ ዲስከቨር ሜሴጆች አሉ። እዚህ ጋር ኖቲፊኬሽን ይሰጣችኋል። ኤክስትራ ብዙ ነገሮች አሉ እና በጣም ሰፊ ስለሆነ ዌብሳይቱ ስፔሲፊካሊ ለእናንተ የሚያስፈልገውን ነገር ላሳያችሁ። ኦኬ ኮኔክሽን ስሎ የሆነብኝ ስለሆነ ነው። ኦኬ ዳሽቦርዱ ይሄን ይመስላል። እዚህ ጋር ትመጡና ዲስከቨር የምትል ፔጅ ታገኛላችሁ። እዚህ ጋር ካታየቻችሁ ዲስከቨር የምትለዋን ትነካላችሁ። ብዙ አይነት ኦፕሽኖች አሉት፣ ብዙ አይነት ቱቶሪያሎች አሉት፣ ብዙ አይነት ኮርሶች አሉት። እያንዳንዱ ክሬተር ወይም ደግሞ እዚህ ላይ ስራ ሊያሰራላችሁ የሚችለው ሰው እናንተን አሰልጥኖም ወደ ስራ ለማስገባት የተለያዩ ኮርሶችን በነፃ ፍሪ ይሰጣሉ እዚህ ላይ ለስራው ብቁ እንድትሆኑ ማለት ነው። ስለዚህ በአጭሩ ምንድን ነው እናንተ ማድረግ የሚጠበቅባችሁ ኢንተረስት ሊሆናችሁበትን ጆብ አፕላይ አድርጋችሁ ስፔሻሊ ክሊፒንግ የሚባል ስራ አለ። ክሊፒንግ ማለት የተለያዩ ኮንተንት ክሬተሮች በጣም ተደራሽ ለመሆን ሲፈልጉ ከራሳቸው ሶሻል ሚዲያ በተጨማሪ የእናንተንም ሶሻል ሚዲያ ተጠቅመው ለእናንተ በቪው የተወሰነ እየከፈሏችሁ እነሱ በሚሰጧችሁ ኢንስትራክሽን መሰረት ቪዲዮ እንድትሰሩላቸው። ኦኬ እዚህ ጋር እንደምታዩት የዚህ ላይቭ ስትሪም ጃቦች አሉ። እነሱም ብዙ አሁን ላይ አንመለከትም። እዚች ጋር ሁለተኛ ላይ ስትመጡ ኮንተንት ሪዋርድ የምትላለች አይታችኋል። ኮንተንት ሪዋርድ የምትላለች እዚህ ጋር ነው ሙሉ ስራዎቹ ያሉት። ኦኬ እዚህ ጋር ደግሞ ሃፕኒንግ ነው አለ። የተለያዩ አሁን ላይ ሃፕን እያደረጉ ያሉ ነገሮች አሉ። እዚህ ጋር ኮንተንት ሪዋርድ ጋር ትመጡና ሾው ኦል የምትሏን ትነካታላችሁ። ሾው ኦል የምትሏን ሁሉንም አሁን ገበያ ላይ ያሉ ኮንተንት ሪዋርድ ወይም ኮንተንት ክሬተሮች ለእናንተ ሊያሰሯችሁ የሚፈልጉት ስራ በሙሉ እዚህ ፔጅ ላይ ነው የሚገኘው ማለት ነው። ስለዚህ ወደዚህኛው ፔጅ ትገባላችሁ። እንደምታዩት በጣም ብዙ ስራዎች ፖስት ተደርገዋል። ብዙ ኮንተንት ክሬተሮች ብዙ ስራ እንዲሰራላቸው ይፈልጋሉ። እንደምታዩት እዚህ ጋር አሁን ለምሳሌ አውቶ ክሊፕ ይባላል። በዩጂሲ ነው የሚሰራው። እነዚህም ዩጂሲ ናቸው። ቀለል ያለ ለእናንተ ሊሆን የሚችል ነገር ፈልጌ ላሳያችሁ። ኦር ደግሞ ለምሳሌ እዚህ ጋር ስታዩት በ1000 ቪው እናንተ በዚህ ስራ መሰረት ሰርታችሁ አሁን ለምሳሌ ውፕ ዩጂሲ ፌስለስ ነው ቪዲዮ የፈለገው። በምንድን ነው? ኢንስታግራም፣ ቲክቶክ እና ትዊተር ላይ ነው ፖስት የምታደርጉት። በ1000 ቪው በታየላችሁ ቁጥር $2 ይከፍላችኋል ማለት ነው። ይህም ማለት ምንድነው? ቲክቶክ አይደለም የሚከፍላችሁ፣ ኢንስታግራም አይደለም የሚከፍላችሁ፣ ትዊተር አይደለም የሚከፍላችሁ ይሄ ኮንተንት ክሬተር ነው። በሱ ፎርማት መሰረት ቪዲዮን ከሰራችሁለት $2 ፐር 1000 ቪው ከፍላለሁ ነው የሚለው። እዚህ ጋር ሬታቸውን ማየት ትችላላችሁ።
እዚች ጋር ለምሳሌ አሁን ሞስት ፔይድ አውት የምትለው አነክታችሁ ሞር ኦፍ ሃይስት ሲፒኤም ወይም ደግሞ በቪው በጣም ብዙ ሊከፍሉ የሚችሉ ስራዎችን ፊት ለፊት አምጣልን ብለን ሃይስት ሲፒኤም ኦፕሽን እነካለን። ይቅርታ ኮኔክሽን ስሎ ስለሆነ ነው። ሃይስት ሲፒኤም የሚለውን ምርጫ ስንመርጥ እንደምታዩት ነው። እዚህ ጋር ውፕ ዩኒቨርሲቲ ያለ $50 ፐር 1000 ቪው ይከፍላችኋል። የተለያዩ ስራዎች አሉ። ፖስት አባውት ቢግ ዲልስ ዩ ሃቭ ክሎዝድ ኦን ሶሻል ሚዲያ። ይሄ ለምሳሌ ምንድነው ሶሻል ሚዲያ ላይ አቺቭ ያደረጋችኋቸውን ትልልቅ ስራዎች ፖስት በማድረግ በዚህ ስኬል መሰረት በ1000 ቪው $20 እንከፍላለን፣ ፎርማሊቲውን ላሟላ ሰው። ስለዚህ ውስጥ ስትገቡ በጣም ብዙ ፎርማሊቲ ያላቸው እሱን በሂደት እያሳያችኋለሁ በዚህ ቪዲዮ። ትንሽ ዝቅ እያለን እናያቸው እስቲ። አዎ ይሄም ለምሳሌ አሁን ሄልፕ አስ ፕሮሞት ሻርፕ ስሊፕስ የሚባለውን ኤዘሪትስ ካምፓኒ አይደለም ውስጥ ገብቼ ስላላዩ አላወኩም። ሄልፕ አስ ፕሮሞት ሻርፕ ስሊፕስ የሚባለውን ድርጅት ኤዘር ካምፓኒ ኤዘር ፕሮዳክት አስተዋውቁልን። በጀታችን $199 ከ14 ሳንቲም ድረስ ፔይአውት እናደርጋለን። $8 በ1000 ቪው እንከፍላለን። ስለዚህ እዚህ ውስጥ ገብተን ለምሳሌ እንምረጥና ፎርማሊቲያቸውን ለማየት ኦኬ። ይሄ ጆይንድ ሜምበርሺፕ ይጠይቃሉ። እዛ ውስጥ ጆይን ለማድረግ በሳምንት $7.5 መክፈል አለባችሁ። ነገር ግን እኛ ፍሪ የሆኑትን ነው የምንፈልገው። ከኪሳችን ምንም ወጪ ሳናወጣ ገቢ የምናገኝበትን ሚንስ ነው የምንፈልገው። ስለዚህ ሌሎች ከኛ ጋር ሊስማሙ የሚችሉ ስራዎችን እንፈልጋለን ማለት ነው። አንድ እዚህ ጋር ላሳያችሁ የምፈልገው ነገር እዚህ ጋር ሁለት ካታጎሪ አለ። እንዲቀላችሁ እቺ ኦል የምትለዋን ትነኩና ለምርጫ እንዲያመች ማለት ነው ክሊፒንግ የምትለዋን እንመርጣለን። ክሊፒንግ የምትለዋን እንመርጣለን። የክሊፒንግ ስራዎች ይመጡልናል። ክሊፒንግ ስራዎች ማለት አጫጭር ቪዲዮዎችን በእነሱ ፎርማት መሰረት እየሰራችሁ ፖስት የምታደርጉት አይነት ስራ ማለት ነው። ለምሳሌ ለክሊፒንግ ስራ እዚህ ጋር ክሬት ለግዠሪ ኮንተንት ፎር ሴኔት ሲግናልስ አለ። ሃንድሰም ክሊፕስ የሚባሉ አሉ እዚህ ጋር እንደምታያቸው። ሊንክድን ኤጀንሲ አውቶሜሽን አለ። ሼር ቪዲዮ ኤንድ እርን አለ። ያሉትን የስራ ዝርዝሮች ላሳያችሁ ስለፈለኩ ነው። ቲኬት ፍሊፒንግ ክሊፒንግ አለ። ፖላር ሼፕስ ኮንተንት ሪዋርድ አለ። በጣም ብዙ አይነት ልሰሯቸው የምትችሏቸው ስራዎች አሉ። በጣም ብዙ አይነት ልሰሯቸው። እነዚህ አሁን እንደምታዩት ቦታቢስ ይባላሉ። $1351 እስካሁን ከፍለዋል ማለት ነው። ይሄም $1000 በጀት አድርጌያለሁ። እስካሁን $104 ነው የከፈልኩት። እዚህ ጋር የሚያሳየው እሱን ነው ማለት ነው። አንድ ኮንተንት ልፈልግና አሁን እዚህ ጋር ስንመጣ ፖስት ኤ ቪዲዮ ዩዚንግ ኤ ሶንግ ፍሮም ቱ ሆሊስ ኒው አልበም ይላል። $1 በ1000 ቪው እንከፍላለን ነው የሚሉት። ይሄንን ሶንግ ቱ ሆሊስ ኒው አልበም ውስጥ ይሄንን ሶንግ በመጠቀም አንድ ቪዲዮ ፖስት ስታረጉ በታየላችሁ 1000 ቪው ልክ $1 እንከፍላለን ነው የሚሉት። ስለዚህ እዚህ ጋር ኦፕን ውፕ ትሉታላችሁ። ስትነኩት ወደ ራሳቸው ወደ ውፕ ፔጁ ወደዚህ ይመራቸዋል ማለት ነው። ውፕ ፔጁ እንደምታዩት ይሄን ይመስላል። ቱ ሆሊስ ይባላሉ። ፔጃቸው ይሄን ይመስላል። ቱ ሆሊስ ይባላሉ። እንደምታዩት የራሳቸው የሆነ ቻት ግሩፕ አላቸው። እዚህ ጋር ደግሞ እስካሁን እነዚህ ሰዎች ፖስት ባረጉት የተከፈለ ሊደር ቦርድ ነው። ለምሳሌ ዴቪድ የሚባለው ሰው በዚህ ቪዲዮ ብቻ ወደ $1426 አግኝቷል። ኤንቴይ 1331፣ አይዳ 1145 እያለ ሊደር ቦርድ እስከ መጨረሻው ድረስ ያስቀምጥላችኋል ማለት ነው። ስለዚህ እዚሽ ጋር ሌፍት በኩል ትመጡና እቺን ቪዲዮ ትነኳታላችሁ። ስለ ስራው ዲስክሪፕሽን ለማወቅ ማለት ነው። ስለ ስራው ዲስክሪፕሽን ለማወቅ እቺን ቪዲዮ ስትነኳት ይሄን ቪዲዮ ነው አንድ ሰው ይሄንን ሙዚቃ ተጠቅሞ የሰራው። አኒሜሽን ነው የሰራው። አኒሜሽኑን ከሌላ ቦታ ወስዶ አኒሜሽኑን ከሌላ ቦታ ወስዶ የተጠቀመው ምንድነው ሶንጉን ብቻ ነው። ይሄን ሶንግ ተጠቅሞ ነው በዚህ ቪዲዮ ብቻ $171 ከ32 ሳንቲም ነው የሰራው። በዚህ ቪዲዮ ብቻ ማለት ነው። ስለዚህ ምንድነው ያደረገው
በፎርማሊቲው መሰረት ሙዚቃውን ተጠቅሞ ብቻ ማንኛውንም አይነት ፖስት አድርጎ በታየለት ቪው ልክ ተከፍሎታል ማለት ነው። ስለዚህ ስለ ስራው ለመግባት እዚሽ ጋር ያለችዋን ትነካታላችሁ። እስካሁን $401 ከፍለዋል። 2.5K ድረስ የመክፈል አቅም አለን ብለዋል። ስለዚህ ገና ነው፣ አልሞላም፣ ቻንሱ አላችሁ ማለት ነው። ስለዚህ ይሄን ትነኩና ፎርማሊቲውን ታያላችሁ ማለት ነው። ልክ ስትመርጡት ይሄ እዚህ ጋር ይመጣላችኋል። የዚህን አልበም ተጠቅማችሁ በአንድ ቪዲዮ ስሩ ነው የሚለው፣ ግን ዲስክሪፕሽኑ ዝቅ ስትሉ ታገኛላችሁ። ሰብሚት ዩር ፖስት ፎር ሪቪው ዊዝን 1 hour of publishing to start getting paid። ይህም ማለት ምንድን ነው? በተሰጠው መስፈርት መሰረት ቪዲዮ ከሰራችሁ በኋላ ፖስት ታደርጉትና ፖስት ባረጋችሁ 1 ሰዓት ባልሞላው ጋፕ ውስጥ እዚህ ጋር መታችሁ ሰብሚት ታደርጋላችሁ። ሰብሚት ማድረጋችሁ እንዳረሱ እዚች ጋር ሰብሚት የምትል በተን አለች። ሰብሚት ከማለቱ በፊት ግን ይኸውላችሁ መስፈርቱን እዚህ ጋር ዝቅ ስትሉ ታገኙታላችሁ። ክሊፒንግ ነው። ማክሲመም በአንድ ቪዲዮ ልንከፍል የምንችለው እስከ $250 ነው ይላሉ። $1 ፐር 1000 ቪው እንከፍላለን ብለዋል። ስለዚህ ዝቅ ስትሉ በበቂ ሁኔታ መስፈርቱን ያስቀምጥላችኋል። አንደኛው መስፈርት ምንድነው? must be at least 10 seconds long። ይሄ ማለት ምንድነው? የምትሰሩት ቪዲዮ 10 ሰከንድ እና ከዛ በላይ መሆን አለበት። ሁለተኛ ላይ ደግሞ የሚሰጧችሁ ሙዚቃ ወይም ደግሞ ተጠቀሙ ያላችሁ ሙዚቃ ልክ ፖስት ስታረጉት ቮሊዩሙ ከ80% በላይ መሆን አለበት። ከ80% በላይ ለአድማጩ መደመጥ አለበት ማለት ነው። ሶስተኛ ደግሞ must use official TikTok sound linked below። እዚህ ጋር ሊንክ ያስቀምጡላችሁና እዚህ ዶክመንት ውስጥ ሊንክ ያስቀምጡላችኋል። የዚህን ቮይስ ተጠቅማችሁ ነው የዚህን ሙዚቃ ተጠቅማችሁ ነው ማለት ነው የምትሰሩት። can be any type of video እና English content only። English content only ይሄን አስተውሉ። ማንኛውም አይነት ሌላ ነገር ሊሆን ይችላል። ከታርጋችሁ አምጥታችሁ እንግሊዘኛ ኮንተንት የሆነ ነገር ብቻ ማለት ነው። ኖርማሊ ውጪ ቤዝድ ስለሆነ ስራው እንግሊዘኛ ኮንተንት የሆነ ነገር ፖስት አድርጋችሁ ዞሮ ዞሮ ሙዚቃው እንዲሰማ ነው ዋናው የተፈለገው። ስለዚህ ምንድነው እንግሊዘኛ ኮንተንት የሆነች ነገር ከዩቲዩብም ላይ ቢሆን ከሆነ ኢንስታግራም ላይም ቢሆን የሆነ የሚያዝናና ነገር ከታርጋችሁ ሳውንዱን ታወጡና ይሄን ሳውንድ ተጠቅማችሁ ቲክቶክ ኮሚኒቲ ጋይድላይንን በማይነካ መስፈርት መሰረት ማለት ነው። እዚህ ጋር እንደምታዩ ቲክቶክ ነው ያሉት። ቲክቶክ ላይ ነው ፖስት መደረግ ያለበት ያሉት። ስለዚህ ይሄንን መስፈርት አሟልታችሁ የሰራችሁትን ከ10 ሰከንድ በላይ ርዝመት ያለው ቪዲዮ ሙዚቃው ከ80% በላይ እነሱ ፕሮሞት ሊያደርጉ የፈለጉት ሙዚቃ እናንተ ቪዲዮ ላይ ከ80% በላይ ቮሊዩም መሰማት መቻል አለበት። ያንን ከሰራችሁ በኋላ እዚህ ጋር መታችሁ ሰብሚት የምትለዋን ነው የምትነኩት። ሰብሚት የምትለዋን ስትነኩ እንዲህ አይነት ፔጅ ያመጣላችኋል። አንደኛ እዚህ ጋር ቲክቶክ ፖስት ሲደረግ የዛን ቪዲዮ ሊንክ አምጥታችሁ እዚችኛዋ ፔጅ ላይ ፔስት ትላላችሁ። እዚችኛዋ ፔጅ ላይ ፔስት ትላላችሁ። ሁለተኛ ኦሪጂናል የሰራችሁት ቪዲዮ ከስልካችሁ ላይ ኦሪጂናል ኮንተንቱን እዚህ ጋር አምጥታችሁ አፕሎድ ትሉታላችሁ። እዚህ ጋር የቲክቶክ ሊንኩን እዚህ ጋር ደግሞ የሰራችሁትን ቪዲዮ ስልካችሁ ላይ ያለውን ሮው ቪዲዮ አምጥታችሁ አፕሎድ ትሉትና በዛን ሰዓት እቺ ሰብሚት የምትለዋ ትበራለች። ሰብሚት ስትሉት ለሪቪው ቼክ ያደርጉታል። በተወሰነ ደቂቃ ውስጥ ካውንት ማድረግ ይጀምራል። ከዛ በየ24 ሰዓቱ አፕዴት ያደርጋል ማለት ነው። በ24 ሰዓት 5000 ቪው ቢታይላችሁ $1 ማለት $5 ማለት ነው። በ24 ሰዓት ሰራችሁ ማለት ነው። አጠቃላይ ይሄ ቪዲዮ 50000 ቪው ቢታይላችሁ $50 ሰርታችኋል ማለት ነው። ከዚህ ቪዲዮ ብቻ ምን አርጋችሁ ይቺን ሳውንድ ብቻ ተጠቅማችሁ የፈለጋችሁትን ቪዲዮ ፖስት ስላደረጋችሁ it is this much simple ማለት ነው። ስለዚህ ባጭሩ ይሄን ይመስላል። ያን ያህል የሚያለፋ ነገር አይደለም። የተወሰነ ካፕከት ኤዲቲንግ ብቻ ነው የሚጠበቅባችሁ። ቪዲዮ ቲክቶክ ጋይድላይን በማይነካው መልኩ እነሱ በሰጧችሁ መስፈርት መሰረት እየሰራችሁ ፖስት ማድረግ ነው። በቪው ይከፍሏችኋል። ቲክቶክ አይደለም የሚከፍላችሁ፣ ኢንስታግራም አይደለም፣ ትዊተር አይደለም፣ የትኛውም አይነት ሶሻል ሚዲያ አይደለም የሚከፍሏችሁ። እዚህ ጋር ያሉት ኮንተንት ክሬተሮች ለነሱ በዛ መስፈርት በሰራችኋቸው ልክ ይከፍሏችኋል ማለት ነው። በቀን 2-3 ቪዲዮ መስራት ብትችሉ አካውንታችሁም ዴቨሎፕ ይሆናል። ሁለተኛ ቪውም ይጨምርላችኋል። ሶስተኛ በዛው ልክ እርን ማድረግ ትጀምራላችሁ ማለት ነው። ዛት ማች ሲምፕል ነው። የተወሰነ ታይም ይፈልጋል። ታይማችሁን ኢፈርታችሁን እዚህ ላይ ኢንቨስት ብታደርጉ የምታተርፉበት ነገር ነው። በቀጣይ በሌላ ቪዲዮ መለሳለሁ። አዳዲስ ኢንፎርሜሽኖች ሲመጡ እንዲደርሷችሁ ይህንን ፔጅ ላይክ እና ፎሎ አድርጉ። ሊሰሩ የሚችሉ ስራዎችን ብቻ ነው እዚህ ፔጅ ላይ ፖስት ማድረገው። ይከታተሉ።